ፊልም የተሰራለት ታሪክ ነው ያለው ይሄ ልጅ። ምን ሆነ መሰላችሁ? ሁሉንም ገንዘቡን ሰጥቶ ለብቻው ጫካ ውስጥ ለመኖር ይወጣል። ነገር ግን መጨረሻው በጣም አሳዛኝ ሆነ። ለምን ይመስላችኋል? በ1992 እንደ አውሮፓውያን አቆጣጠር ክሪስቶፈር ማካንዴስ የተባለ የ24 ዓመት አሜሪካዊ ወጣት ሙሉ የባንክ ቁጠባውን ለበጎ አድራጎት ሰጥቶ ፍጹም ነፃነትን ፍለጋ ወደ አስፈሪው የአላስካ በረሃ ብቻውን ተጓዘ። እዚያም በአንድ የተቀመጠ አሮጌ አውቶቡስ ውስጥ መጠለያ አግኝቶ ለ113 ቀናት በጽናት ይኖራል። ነገር ግን ወደ መጣበት ለመመለስ ሲሞክር በአቅራቢያው ያለው ወንዝ በጎርፍ ተሞልቶ መንገዱን ይዘጋበታል። በረሃው ውስጥ ተቆልፎበት የሚበላው ነገር በማጣቱ በረሃብ ሕይወቱ አለፈ። ከመሞቱ ጥቂት ቀናት ቀደም ብሎ ይህንን ታዋቂ ኤስኦኤስ የእርዳታ ማስታወሻ የጻፈ ሲሆን በመጨረሻም ደስተኛ ሕይወት ነበረኝ፣ ፈጣሪን አመሰግናለሁ የሚል የመሰናበቻ ጽሑፍ አስቀምጦ ተገኝተዋል። ታሪኩ ማለት ነው ኢንቱ ዘ ዋይልድ የሚል መጽሐፍና ፊልም ተሰርቶለታል። ነፃነትን ፍለጋ የተደረገ ግን መጨረሻው ልብ የሚሰብር እውነተኛ ታሪክ ነው። እናንተስ ሁሉ ነገር ትታችሁ ጫካ ውስጥ ብቻችሁን ለመኖር ትደፍራላችሁ? እስቲ ሀሳባችሁን በኮመንት ንገሩኝ።